ሰላም ቤተሰብ፣ እስኪ ዛሬ ደግሞ ፈጣየር ፒዛ ምናምን እንሰራለን። ልጤ በጣም ኩፍ ብሎ ነበረ። ለጊዜው አሁን እንደዚህ አድርጌዋለሁ፣ ቀንሼለት ነው። የአትክልት ይሄን ሶስ ደግሞ ቤት የሰራሁት ቤት ያፈራውን። ይሄ ደግሞ ሆት ዶግ ነው። ይሄ ደግሞ ኪማ ነው። እና የሰራኋቸውን ዲዛይኖች እያንዳንዳቸውን አሳያቸዋለሁ። ተከታተሉ። እዚህ ጋር ለድምፅ መቆራረጡ ይቅርታ እየጠየኩኝ፣ ይሄ ኪማ ያኔ ዶሮ የተፈጨው ስጋ ማለት ነው። ከዛ ልክ እንደዚህ ወጥቷል። ሳልቀርጽላችሁ እዚህ ጋር ደግሞ ሆት ዶግ እና ኪማውን አንድ ላይ፣ ይሄ ደግሞ ጂውን ሮል እና በአትክልት ነው ኮድራ ማለት ነው። ኬሪና አትክልት ናቸው። ይሄንን ይመስላል ሆት ዶግ። ይሄንን ይመስላል የበሰለ፣ በጣም ነው የሚያምረው፣ ንፍት ያለ ይመስላል። ኦኬ እና ሞክሩት። ይህ ደግሞ ውስጡ አትክልትና ቺዝ ኬሪ፣ ቺዝ ኬሪ በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ አድርጉልኝ፣ አበረታቱኝ። ቴንኪው። ሰላም ቤተሰብ፣ እስኪ ዛሬ ደግሞ ፈጣየር ፒዛ ምናምን እንሰራለን። ልጤ በጣም ኩፍ ብሎ ነበረ። ለጊዜው አሁን እንደዚህ አድርጌዋለሁ፣ ቀንሼለት ነው። የአትክልት ይሄን ሶስ ደግሞ ቤት የሰራሁት ቤት ያፈራውን። ይሄ ደግሞ ሆት ዶግ ነው። ይሄ ደግሞ ኪማ ነው። እና የሰራኋቸውን ዲዛይኖች እያንዳንዳቸውን አሳያቸዋለሁ። ተከታተሉ። እዚህ ጋር ለድምፅ መቆራረጡ ይቅርታ እየጠየኩኝ፣ ይሄ ኪማ ያኔ ዶሮ የተፈጨው ስጋ ማለት ነው። ከዛ ልክ እንደዚህ ወጥቷል። ሳልቀርጽላችሁ እዚህ ጋር ደግሞ ሆት ዶግ እና ኪማውን አንድ ላይ፣ ይሄ ደግሞ ጂውን ሮል እና በአትክልት ነው ኮድራ ማለት ነው። ኬሪና አትክልት ናቸው። ይሄንን ይመስላል ሆት ዶግ። ይሄንን ይመስላል የበሰለ፣ በጣም ነው የሚያምረው፣ ንፍት ያለ ይመስላል። ኦኬ